ፈንድ እያረጉ እያስታጠቁ እያገዙ በዓለም ዞረው ገንዘብ እንዳናገኝ ሲያድሙ በእያንዳንዱ የተሻለ ቦታ እንዳንወክል ሲያረጉ ከስር እያንዳንዱን አማጺ አደራጅተው ሲሄዱ 4 ኪሎ የገባ ሰው ጠላት ነው። ለምን 4 ኪሎ የገባ መንግስት ሁሌም ቢዚ መሆን አለበት፣ ሁሌም በእግሩ ማይቆም መሆን አለበት። እንደሱ ከሆነ ራሱን ለማጠንከር ጊዜ አይኖረው። ውሃ በግብጽ ህይወት ነው አይደል? የሁሉም ነገር መነሻ ውሃ ነው። ትራንስፖርቱም፣ ጽዳቱም፣ እድገቱም ውሃ ነው። ኢትዮጵያ ውስጥ ግን ስለ ውሃ እንዴት ነው የተማርነው? ውሃ የሰይጣን የጂኒ መፈንጫ ነው አይደለ? ብቻችሁን ወደ ወንዝ አትውረዱ ነው የምንባለው። ብቻችሁን ወደ ወንዝ አትውረዱ ማለት ከውሃ ራቁ ነው። ከውሃ ርቀን ስንት ዓመት ኖርን? እኛ ከውሃ በራቀን ቁጥር ለሁሉም ሀገር ከላይ የመጣ ከታች የመጣ የምንሰጥ ሰዎች ብርቱካን ከግብጽ የምናስገባ ሀገር ሆነን ቆየን። በዚህ የሚኮራ ኢትዮጵያዊ ያለ? ይሄስ የማያሸማቀው ኢትዮጵያዊ ያለ?